ውጤት ተቀበልኩ። ቁጭ ብለን ከጓደኛዬ ጋር ከፈት ነው ታኛለች። ምንድነው ነው ትላ እንጃ ኖርማል ነው የሚለው አለች። ኖርማል ማለት ምንድነው ኖርማል አልኳት። እንጃ ኤፒሌፕሲ ኖርማል ነው ሲጀሩን ኮንትሮል ማድረግ ነው እንጂ ኤፒሌፕሲ ኖርማል ነው የሚለው ትለኛለች። ኧረ ድጋሚ ተመርመሪ ትለኛለች መልሳ። ኤፒሌፕሲ ችግር ቢኖር ምንድነው ተብሎ የሚጻፈው? የበፊቱ ላይ አብኖርማል ነው የሚለው። አዎ ይሄኛው ጋር ኖርማል ነው። ደግሞ ተሽሎኝም ማመን ከበደኝ በሰዓቱ። ከዛ ከተት ነው ሆስፒታል ሄድኩ። አዩት። በጣም ጥሩ ላይ ነሽ አሁን ኤፒሌፕሲሽ ተስተካክሏል አለኝ ሐኪም። ለቤት ነገርኳቸው። ሁሉም ደስ አለው። ፍርሃቱ አለ። ያ የመድኃኒት ካርቶን ተጠራቅሟል። ከዛ ጻድቃኔ ግንቦት 21 ነው የምትመረቀው ተባለ። ለምን አንሄድም አልን። በሻንጣ አርግ ነው ጻድቃኔ ይዘነው ሄድን። አስገባሁኝ መድረክ ላይ ምንድነው አለኝ። ጣጋርና ሲያየው ለካ ዶክተር ነው መድረክ ላይ የሚያስተናብረው ሰው። እንዴ የኤፒሌፕሲ መድኃኒት እኮ ነው አለኝ። እና ምን መድኃኒቱን ልሰጪ መተሽ መድኃኒት ነው የመሰላቸው ውስጥ አይደለም ተሽሎ እንዴት አለኝ። ጣጋርና እኔ እንጃ እዚሁ ደጇ መጣው ለምንኳት አሁን ድነሻል ተብያለሁ። ሌላ ማረግላት ነገር የለኝ። ይሄንን ግን ሰው እንዲያየው እድናለሁ የሚል ተስፋ እንዲኖረው የሚጥል በሽታ ይድናል ማለት ነው። የኔ ዳነ። ከዛ የኤምአርአይን ውጤት አላቀው ሐኪም ሳማክር ኤምአርአዩ ካልዳነ ለውጥ ከሌለው መድኃኒት አታቋሚም አለኝ። ለሌላ ጊዜ ለቼክአፕ ሲሄድ ማለት ነው። እንዴት ምናምን ስለ አታቋሚም ምክንያቱም ጠባሳ ነው ያኛውንም ሊቀሰቅሰው ይችላል። ሌላ አለ ያዘኝ ደሞ አሁን እሱ አልቆመማ ያኛው ብቻ ለምን እንዳንኩ ደሞ አልኩ ይመልሽ። ከዛ እዚሁ አዲስ አበባ አርሴማ ገባሁኝ ደሞና እንዲሁ በቃ የተሰማኝን ነገር ጽፌ ይዤ ሄድኩ። የሆነ ከመብራን ወደ አርሴማ ትራንስፈር እንደተደረገ ሰው አርጌ እያልኩ 16 ቀን ደሞ እዛ ጨረስኩኝ። ከዛ በወራት ውስጥ ኤምአርአይ ተነሳው ድጋሚ። ኤምአርአይን ተነስቼ ስመጣ አሁንም ጠባሳው ጠፍቷል። እግዚአብሔር ይመስገን። የሚገርም ነገር ነው በእናትሽ። አሜን። እግዚአብሔር ይመስገን። አሜን። እሺ ጠፋልኝ። ደነገጥኩ። አሁንም እንዴ ይሄ ነገር የእውነት ነው ወይስ ሌላ ቦታ ልታየው ግራ ገባኝ በጣም። ከዛ አየው ሐኪም በቃ ተስተካክሎልሻል፣ ከዚህ በኋላ መድኃኒትሽን እንቀንሳለን፣ ከተወሰነ ወራት በኋላ ታቆሚያለሽ ተባልኩኝ። አሁን እግዚአብሔር ይመስገን መድኃኒት ወስዳለሁ። ዶዙ ተቀንሶ ከ800 ግራም 200 ግራም ገብቻለሁ። ይገርም ነው። ኦልሞስት በቃ አቁመሻል ማለት ይቻላልኩ። 200 ግራም የሚገርም ነው። አሁን 200 ግራም መድኃኒት እየወሰድሽ ድሮ የነበረው የበሽታው ምልክቶች የሉም? እግዚአብሔር ይመስገን የሉም። በቃ ዋናው የሚያሰጋኝ እኔ በህይወቴ መጣሉ ነው። ለምን ቦታ አይመርጥም። በቃ ክፉ ነገር ነው። እሱን ነው የምፈራው የነበረው። እሱ የለም ምንም። አሁን በቃ በጣም ደህና ነኝ የምልበት ስቴጅ ላይ ነኝ ያለሁት። እግዚአብሔር ይመስገን። አሜን። እንቅልፉስ እንዴት ነው? እንቅልፍ አለቀቀኝም። ብዙም ተኛል። ለምዷል። ኦሬዲ ማይንድ አሁን መድኃኒት ባትወስጂም ተኛለሽ እናትዬ። ከዚህ በሽታ ጋር ከ12 ዓመት በኋላ ነው ለውጥ ያመጣሁት። ተፈትኜበታለሁ፣ ተሰቃይቼበታለሁ። ወረቀቱ ግን አለሽ? አሁን የዚህ ውጤቱ ነፃ ነው የሚሉት ወረቀቶች መጀመሪያም ነበረብሽ የሚሉት ወረቀት አሉ። ይሄ ቅድም እንዳልሽው እግዚአብሔር እጅ በቀጥታ እግዚአብሔር ተአምር ያለበት እንደገና ደግሞ የዶክተሮችም ዕውቀት፣ ጥበብ፣ ጥረት የታከለበት ትልቅ ስኬት፣ ትልቅ ድል ነው። ለብዙዎችም ተስፋ የሚሰጥ ይመስለኛል። ደግሞ እግዚአብሔር ፈቅዶ እንግዲህ በአዲስ ምዕራፍ ደግሞ እንደምንገናኝ ተስፋ አረጋለሁ። ግን እንደው በዚህ ሂደት ውስጥ ማመስገን የምትፈልጊያቸው አካላት አሉ? መብርሃንን በጣም ነው ማመሰግናት። በሄድኩበት ጥላ ከለላ ሆና አኖራኛለች። እግዚአብሔር አምላክም በቃ እንጃ ምንም ክብር አይጉደልበት። አይጎልበትም ነው። እኔ ምናልባት እነዚህን አመታት ያስጠበቀኝ የሱ የሆነ ምክንያት አለው ብዬ ነው ማምነው። ሲቀጥል ቤተሰቦቼን በጣም አድርጌ ያመሰግናቸዋለሁ። ከዛ ሲቀጥል ጓደኞቼን ነው ማመሰግነው። ምክንያቱም በጣም የክፉ ቀኔ ናቸው። ጓደኞችሽን አንቺ ብቻ ሳትሆኚ እኔ ራሱ አመሰግናቸዋለሁ። ለምንድነው የጓደኝነት ትርጉም
አንዳንድ ጊዜ እውነተኛ ጓደኛ ሲገኝ ነው የሚታወቀው። በጣም ከልብ አመሰግናችኋለሁ በዶንኪ ቲዩብ ስም በተመልካቾቼ ስም እድሜ ይስጣቸው ነው። በጣም እሙዬ በእውነት በጣም የሚገርም የድል ታሪክ ነው። እንኳን ለዚህ ያበቃሽ። እርግጠኛ ነኝ የኢትዮጵያ ምናልባት በዚህ ህመም ዙሪያ የሚሰሩ ማህበሮች ወይም ራሱ ጤና ጥበቃ ሚኒስቴር በዚህ ዙሪያ አምባሳደር አድርጎ ሊሾምሽ ይችላል ብዬም ተስፋ አረጋለሁ። ምክንያቱም ከአንቺ በላይ ጉዳዩን የበለጠ ሊያስረዳል የሚችል ሰው ለማግኘት ከባድ ነው። ለምን ማን ያርዳ የቀበረ ማን ይናገር የነበረ። በጣም ከልብ እናመሰግናለን። በሌላ አስደናቂ ታሪክ እንመለሳለን።